ነገን አታውቅምና ታገስ ይቀየራል ነገ አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል ተጠቀምበት ወገኔ ሆይ ሶስት ነገሮችን እንንገርህ ያለፈውን ህይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ ስለዚህ ራስን ታጠፋለህ አዲስ ቀን አለ ያለፈውን ነገን ደግሞ በስጋት አትመልከተው ነገን በስጋት ከተመለከትከው ፈሪ ትሆናለህ ፈሪ ከሆንክ ትጨነቃለህ ከተጨነክ በራስህ ላይ አንድ ነገር ታደርጋለህ ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት እነስ ምን ላድርግ ዛሬን ከእግዚአብሔር ጋር ተደሰትበት